አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ሰላም ናችሁ ወይ? እንዲሁም ደግሞ ለመጀመሪያ ጊዜ ወደ ቻናሌ የመጣችሁ ሰዎች ከልብ አመሰግናለሁ። አህለ ወሰህለን፣ እንኳን ሰላም መጣችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ወደ ምግብ ስራ እያልን ነው። አልጫ መስራት አስቤያለሁ። እዚህ ጋር ጉዳር ምናምን አዘጋጅቻለሁ። ቲማቲም፣ ሽንኩርት ምናምን ነገር እዚህ ጋር ሽንኩርቱ ተደርጓል፣ እየተማሰለ ነው። ያው ካዘጋጀው በኋላ ነው መቅረጽ ትዝ ያለኝና እየቀረጽኩላችሁ ነው። ወደ ቤተሰቦቼ ለመጀመሪያ ጊዜ የመጣችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ። እንዲሁም ነባር ቤተሰቦቼ ደግሞ ቪዲዮውን በላይክ ጀምሩት፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከልብ ነው የማመሰግነው ስለምታበረታቱኝ። ምንም የማይጠቅም ነገር ብሰራም አይዞሽ ጠንክሬ ለምትሉ ሰዎች ከልብ ነው የማመሰግነው። እዚህ ጋር ሽንኩርታችን እየጠበስን ነው፣ በሰላሳ አደረግን። ከዛ ቲማቲም እናደርጋለን። ያው አልጫ ነው፣ ብዙ የሚያስቸግር ነገር አይደለም። በማደባለቅ ብቻ ቲማቲሙ ምናምን በጣም ጣም ነው የሚሰጠው እና ወዶችዬ ያው በርበሬ ከማጨስ ይችን ጠበስ እያደረጋችሁ ብሉ። በጣም ጣፋጭ ነው፣ ደስ ይላል። እና እዚህ ጋር ሽንኩርቱ ቲማቲሙ እየተቁላላ ነው። እናማ እንዳልኳችሁ ውዶችዬ ሰብስክራይብ የሚያው እያነሳ አስቸግሯል። ይሄ ቪዲዮ ለመጀመሪያ ጊዜ የምታዩት ሰዎች ለቻናሉ ቤተሰብ ካልሆናችሁ ፕሊዝ ሰብስክራይብ እያደረጋችሁ አበረታቱኝ። ቢያንስ 1000 እንኳን እንዲገባ አድርጉኝ ማለት ነው። 1000 ከገባው በኋላ እንኳን ቢያንስ ቪዲዮ በደንብ ይሰራል። አሁን ላይ ግን ላይቭ ነው ቢዚ የሚያደርገን ነገር የመዞሩ ምናምን ጊዜ ያደርጋል ቪዲዮ ለመስራት ራሱ። አሁን ይሄ ዛሬ አይደለም የቀረጽኩት፣ ከቀረጽኩት 2 ቀን 3 ቀን ሆኖታል። ግን እንዴት ብዬ አስተካክዬ የምጠቀው። እዚህ ጋር ደግሞ ዝንጅብልና ነጭ ሽንኩርት አደረኩ ማለት ነው። ያው ቆንጆ በጣም የቲማቲሙ ሶስ ይሰጠዋል። ሁሉ ሶስ ይሁን ወፈር ያለ መረቁ ወፈር ያለ ነው የሚሆነው እና ደግሞ ትንሽ እንደ መቅላት ያለው እንትን ስላደረኩበት ነው። በህራቱ ምን መሰላችሁ? ኩርኩምና ፍልፍላሱ ወይ እንትን ነው ቆንዶ በርበሬ ነው የሚባለው። ኩርኩም፣ ቆንዶ በርበሬ፣ ከዛ ኩርኩም ማለት እርድ ማለት ያው መቼም ማጣቁት የላችሁ። እዚህ ጋር ፋብሪካ ጨምሬበት ስለነበር ነው ትንሽ ቀላል ማለት ያለው ማለት ነው። ማለሽ አጋሳውባችሁ። አሁን ነው ገና ማሳደለው ከዛ እና ሌላ በህራፍ ደግሞ ያው መሸከል ነው። ይሄ በቃ አረቦች ቤት የምንጠቀመው መሸከል ነው። ፋብሪካው ትንሽ ቀላ አድርጎታል። ብቻ ቆንጆ ጣዕም ነው የሰጠው፣ በጣም ደስ ይላል። ይሄ ደግሞ ያው እንደሚታወቀው ያልጫምጭም ካሮትና ድንች ነው። ከዛ እንዲህ አድርገን አቀላቀልናት። በአንድ እጅ መቅረጽ ግን ከባድ ነው። ድስቲቱ እየተንቀሳቀሰችብኝ በግድ ነው አንዴ ሳዞራት ወደዛ እንደዚህ ወደዚህ ሳዞራት ማለት ነው። እንደዚህ ሳመስለው አብራ ተሽከረከራለች። ያው ትንሽ ስለሆነች ለኔ ብቻ ስለሆነ ማለት ነው። እዚህ ጋር ከደን ተደርጎ ያው ትንሽ እንዲፈላ እንዲበስል ተደረገ እና ወዶች ይህችን እየሰራችሁ ተጠቀሙ ማለት ነው። ፍልፍል አዘጋጅቻለሁ እዚህ ጋር ቃሪያ ማለት ነው። ቃሪያው ደግሞ ያኔ ያው ብዙ የሚፈጅ አይደለም፣ ያው ዝም ብሎ ለከለር የተደረገ ነው። ደስ የሚል ነገር አለው። እንትን መስራት በጣም ማማሰል ራሱ አልቻልኩም። ዲስቷ እየተንቀሳቀሰችብኝ በአንድ እጅ ካሜራ ይዞ አንድ እጅ ማማሰል እና እዚህ ጋር ያው ውሃ እያፈላው ነው። ደግሞ ውሃ ትንሽ ውሃ ለጨመርበት ነው። ያው ድንቹ እንዲበስል ትንሽ ውሃ ጨመር አድርጎ እንዳያር ማለት ነው።
ያው ብቻውን በእንትኑ ብቻ በመቁሎ ብቻ ብቻውን ትንሽ በራሱ በእንፋሎቱ በሰል ይላል። ከዛ ትንሽ የውሃ አርጋችሁ ደግሞ እንዲበስል ይደረጋል። ቃሪያውን አደረኩት እዚህ ጋር። አሁን እንግዲህ ወደ ማለቁ እየሄደ ነው። ትንሽ ከበሰለ ትንሽ ከፈላ ያው ሙክክ ነው የሚለው ያው እየተበሰለ አብሮ ስለሚበስል በፊት አልጫችን እንግዲህ ትንሽ ውሃ ይደረግባትና ትከደናለች ማለት ነው። ያው ጨው ሳደርግ አላሳየዋችሁም፣ ካሜራውን እንትን ብዬ ነበር ያደረኩትና ትንሽ ትከደናለች፣ ትበስላለች። ትንሽ የተወሰነ አይቆይም፣ ምንም ጊዜ አይወስድም። ያው ተምታቁላሉ ምናምን ራሱ ይበስላል። እዚህ ጋር እንግዲህ በስሎ ያው ተደረገ እንጀራው ጋር። አሁን ሊበላ ነው። በጣም ርቦኝ ነበር ሀቂቃ። እንደዚህ አነሳውለት እዚህ ጋር ያው ባይበሉብሽ በሚባል እጅ እየበሉበት ምን አይበሉብሽ አለው። ታፈሰ ነው የምላችሁ። አንድ ጊዜ እንጀራው ራሱ ደረቀ እኮ መሬት ካልወደኩ አለ። በጣም ነው የሚጥመው። በነገራችን ላይ በጣም ከሚላችሁ በላይ የሆነ የስጋ ጣዕም ነው ያለው። የመር በጣም ይጥማል። ሞክሩት ብቻ ሰርታችሁ። እዚህ ጋር እቃ ምላሽ ተባለ። እንኳን የሸመተ ያረሰ ማይችልሽ ተብሏል። እና ወዶችዬ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ይመስላል።